ኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ፊልሙ ፊልም ነበር ለማለት ሌላ ፊልም የሰራውን ብልጽግናን አንተስ የሰራው ፊልም ላለመሆኑ ምን ማስረጃ አለ? ካሜራ ደግነህ ጠመንጃ ሰራዊት አሰልፈህ ደግሞም አስረህ እንዲናገሩ ያደረካቸው ሰዎች ምን እንዲሉ ይጠበቃል? የታሰረ ሰው ደግሞም በዚህ አስሮ በሚረሽን መንግስት የተያዘ ግለሰብ ከምገደል ብሎ የታዘዘውን ነገር እንደሚናገር እየታወቀ አስሬ ያናገርኳትን ልጅ እመኗት ስትል ለአገዛዝ ማጨብጨብ መተዳደሪያቸው ያደረጉ ሰዎች ካልሆኑ በቀር ማን ያምናሃል የሚለውን ጥያቄ ሁሉ እንተወው። ብርቱካን አልተደፈረችም አልታገተችም የሚለውን ለማስተባበል ይህንን ያህል የደከሙት አገዛዙና ደጋፊዎቹ እኛ አስደፋሪም ደፋሪም አጋችም አሳጋችም አይደለንም ለማለት ነውን? በእናንተ ዘመን የሴቶች ገላ ጦር ሜዳ ሆኖ መድፈርን እንደ ታንክና ድሮን መገልገላችሁ በተባበሩት መንግስታት ሳይቀር የተመዘገበ በዓለም ሚዲያዎች ሁሉ የተዘገበ ጉዳችሁ አይደለምን ብሎ መጠየቁንም እንተወው። ከቤተ መንግስቱ 150 ኪሎ ሜትር ርቀት ላይ ታግተው የተወሰዱ ሰዎችን ለማስለቀቅ የማይጥረውን 2 አውቶቡስ ሙሉ ህዝብ ታግቶ ከተወሰደ በኋላ በአሁኑ ወቅት የት እንዳሉ ለመናገር የማይፈልገውን መንግስትም ሆነ ስለታገቱና ስለጠፉ ሰዎች ከዘገቡ 5 ዓመት ያለፋቸውን እነ ኢቲቪንም ብርቱካን አልተደፈረችም አልታገተችም ብላችሁ ፊልም ስትሰሩ ገብረ ጉራቻና አሊዶሮም ያለውንስ ለምን አትናገሩም ብሎ መሞገቱን እንለፈው። ይህንን ሁሉ ትተን ኢቢኤስንና ብልጽግናን እንመልከት። ብልጽግና የኢቢኤስ ቴሌቪዥን የጥፋት ኃይል መሰባሰቢያ ነው ብሎ ፈርጆታል። ይህንን አጋጣሚ ተጠቅመው የኦህዴድ ብልጽግና ደጋፊዎች ኢቢኤስ መንግስታችንን ሊያወርድብን ነው እያሉት ነው። የባለቤቶቹን ዜግነት ጭምር በመጥቀስም ጸረኛ ነው ሲሉ ተደምጠዋል። ግዴለም እናንተ ጸረ ህዝብ በሆናችሁበት ጸረ አገርም በምትሆኑበት ወቅት ተባባሪና አባሪ እንጂ እንደሱስ አይደለም ማለት ግድ ይሆናል። በእርግጥም ያን የጥፋት ዘመን አጋራቸውን ያ የጦርነት ፕሮፓጋንዳ ማሽናቸውን ያንን እንደ ኢቲቪ በደረቁ ሳይሆን በሞቀ ውሃ የሚላጨውን ያ አብይ የሚያደንቁት ሰው ባለቤት የሆነበትን ያ ልዩ ተሸላሚ እንዲሆን ተደርጎ በብልጽግና የተወደሰውን ባለቤቱ አማን ፍሳጽዮን ራሳቸው 15 ዓመት ሙሉ ስሰራ እንደ ብልጽግና ዕውቅና የሰጠኝ የለም ያሉለትን ያን በመቶ ሺህ ነዋሪዎችን የነቀሉትን አዳነች አቤቤን ኮስታራዋ የሥራ ሰው እያለ የሚቀልደውን ያን ከቤተ መንግሥት የበዓል ዝግጅት እንዲሠራ የሚጋበዘውን ያን ኢቢኤስ ቴሌቪዥንን በመንግሥት ጠላትነት መፈረጅ ቤት የማይመታ ነገር ይሆናል። ነገሩን ዘርዘር አድርገን እንመለከተዋለን። የብልጽግናና የኢቢኤስ ቴሌቪዥን ያላቸውን ግንኙነት ለመመርመር ከዚህ የተሻለ አጋጣሚ የለም። የቴሌቪዥን ጣቢያው መንግስት ጦርነት ሲያምረው ፕሮፓጋንዳውን የሚያዳምቅ ገጽታ መገንበት የሚፈልጉ ባለስልጣናት ሲኖሩም ካሜራውን ይዞ የሚከተል አገዛዙ እልቂትን ሲያውጅ ስቱዲዮ ከፍቶ ሰላም ይሻላል ያሉ ሰዎችን የሚያወግዝ ለዚህ ሁሉ አድራጎቱም ቤተ መንግስት ድረስ ተጠርቶ የሚሸለም የትኛውም የአገሪቱ የግል ሚዲያ ባልተፈቀደለት ቦታ ሁሉ የሚገኝ ቴሌቪዥን ነው። መንግስታዮቹ ኢትዮ ቴሌኮምና ንግድ ባንክ ረብጣ ገንዘብ ከፍለው የአየር ሰዓት የያዙበትም ብቸኛ የግል ሚዲያ ነው። ጠቅላይ ሚኒስትር አብይ 2 ጊዜ በተለያዩ ሁኔታዎች ለአንድ ሚዲያ ብቻ ቃለ ምልልስ የሰጡት ለኢቲቪም ለፋናም ወይም ለሌላ መንግስታዊ ሚዲያ አይደለም፣ ለኢቢኤስ ነው። አዳነች አቤቤ 2 ጊዜ ቀርበው አፈናቃይ ሳይሆን ሩህሩህ፣ ሙሰኛ ሳይሆን ሐቀኛ ሆነው እንዲናገሩ ድራማ እየሰሩ ጭምርም ያቀረበው ኢቢኤስ ነው። ተመስገን ጥሩነህ ስቱዲዮ ድረስ ሄደው ያደነቁት ሌላ የግል ሚዲያ የለም። ዳንኤል ክብረት በዚህ ጣቢያ ላይ 7 ጊዜ ቀርበው ቃለመጠይቅ ሰጥተዋል። ቃለመጠይቅ መስጠት ብቻ ሳይሆን ጣቢያው የእሳቸውን መጽሐፍ እንዲገዛና ለሰራተኞቹም ለደንበኞቹም እንዲሰጥ ተደርጓል። ተቃዋሚዎች ታስረውና ተገድለው አገርም ጦርነት ውስጥ ሆና የሚካሄድ ምርጫ አይባልም እየተባለ በሚነገርበት ወቅት ብርቱካን ሚደቅሳ ቀርበው ታይቶ የማይታወቅ ምርጫ እያደረግን ነው የሚል ሽንገላ ያቀረቡት በዚሁ ቴሌቪዥን ነው። የጠቅላይ ሚኒስትሩን የስልጣን ዘመን ፕሬዚዳንትም አድርጎ ለማስቀጠል የሚተጋውን የምክክር ኮሚሽን የሚመሩት ኃላፊ በቡና ይሁን በሻይ ሰዓት እየቀረቡ ያዋደዱት ይሄው የጥፋት ኃይሎች መሰባሰቢያ በተባለው መንግስታችንን ሊጥልብን ነው እየተባለን በተወነጀለው ኢቢኤስ ነው። ዲና ሙፍቲ ጦርነትና ዲፕሎማሲን 1 ሰዓት ወስደው ቁጭ ብለው የተነተኑት ስለሺ በቀለ የህዳሴ ግድብን 1300 ሜጋዋት እንዲቀንስ ያደረገውን መንግስታዊ ትዕዛዝ ካስፈጸሙ በኋላ ምንም እንዳልተፈጠረ ቁጭ ብለው የተረኩት የመዝናኛ ፕሮግራም በሚል በቀረቡ ዝግጅቶች በዚሁ ጸረኛ ነው በተባለው ጣቢያ ላይ ነው። ይህ ሁሉ ለኢቢኤስ ብቻ የብልጽግና ሹማምንት የሰጡት ቃለመጠይቅ ነው። ባጭሩ ኢቢኤስ ለስላሳው ኢቢሲ ወይም ብልጭልጩ ፋና ተብሎ ሊጠቀስ የሚችል የብልጽግና ሜካፕ ነው። የኖሮቹ መሸፈኛ፣ የወንጀለኞቹና የወንጀሎቹ መደበቂያ
ሜካፕ። ነገሩን በዝርዝር እንመለከተዋለን። ከዚህ በተጨማሪም የኢቢኤስ ቴሌቪዥን ባለቤቶች ከአገዛዙ ባለሟሎች ጋር የቢዝነስ ግንኙነት እንዳላቸው ይነገራል። ከነዚህም ውስጥ ንብረትነቱ የጠቅላይ ሚኒስትር አብይ በሆነው ኦቪድ ሪል ስቴት ውስጥ ያላቸው ድርሻ ይጠቀሳል። እናም ኦቪድና ኢቢኤስ ምንና ምን ናቸው የሚለውን እናነሳለን። በሚያዝያ 2014 ላይ በቤተ መንግስት በተካሄደ አንድ የሚዲያ ባለንብረቶችና ጋዜጠኞች መድረክ ላይ ጠቅላይ ሚኒስትር አብይ ስለ ኢቢኤስ የተናገሩት ደግሞ የአገዛዙንና የቴሌቪዥን ጣቢያውን ግንኙነት ጥንቅቅ አድርጎ ይነግረናል። ወደ ዝርዝሩ እንግባ። ኑሯችሁ ሸዋሮ ቤት ነበር አይደል? አሁን ከጦርነቱ ጋር በተገናኘ ያጋጠማችሁ ነገር እጅግ በጣም የሚያሳዝን ነው። ስንት ዓመትሽ ነው? አሁን 14 ዓመቴ ነው። ምንድነው የተፈጠረው? እናንተ ቤተሰብ ላይ ያጋጠማችሁ ነገር ምንድነው? እንደተሸነፉ ስለሚያውቁ ያኔ ነው በ17 ነው እንደዚህ ሴቶችን መውሰድ ምናምን የጀመሩት። እንደሚመጡ አቅ ነበር። ተመልሰው እንደሚመጡ አቃለሁ። ምክንያቱም ሴት ወይም ልጅ ካዩ በጊዜ ሰላማዊ ሰው መስለው ያዩና አጥንተው ምናምን ነው የሚመጡት ለሊት አካባቢ። ይህም በኢቢኤስ ቴሌቪዥን የተላለፈ ነው። ሴቶቹ ከሸዋሮቢት ይምጡ ከጨፋሮቢት ከጎጃም በረንዳ ይጠሩ ከቦምብ ተራ እውነቱ ባይታወቅም በወቅቱ የቀረቡት ግን እንዲህ ተሸፋፍነው ተደፍረናል ለማለት ነው። በትግራይ ሰዎች ተደፈርን ብለው ተሸፋፍነው የቀረቡት እነዚህ ሰዎች ሴት መሆናቸው በድምፃቸው ከመለየት ውጪ ምንም ማረጋገጫ አልቀረበም። ሆኖም ኢቢኤስ ይህንን ፕሮግራም እንዲህ አድርጎ ሲያቀርብ ኢቢሲ ውሸት ነው ብሎ ማስተባበያ ዶክመንተሪ አልሰራም። የብርቱካን ተመስገን ታሪክ መንግስትንና ህዝብን ያጣላል ብሎ የተቆጣው የአገዛዙ መንጋም ያኔ ያለምንም ማረጋገጫ እንዲህ ያለ ነገር ሲሰራ በአማራና በትግራይ ህዝቦች መካከል መቃቃር ለመፍጠር የታለመ ሴራ አካል ነው፣ የብልጽግናን ስልጣን ለማዳን የአማራ ህዝብ እንዲነሳሳ ለማድረግ ነው ብሎ ሊናገር አልቻለም። ዛሬ ህዝብና መንግስትን ለማቃቃር ተብሎ እንዲህ ከተደረገ ያኔስ ህዝብና ህዝብን ለማቃቃር ነውና ማስረጃ ይቅረብ ለምን አልተባለም ብሎ መጠየቅ ሞኝነት ይሆናል። የሆነው ሆኖ ኢቢኤስ እንዲህ ባለ መልኩ የመዝናኛ መልክ እየሰጠ የአገዛዙን የፕሮፓጋንዳ ተግባራት ሲያዳምቅ ጦርነቶቹንም ሲያዋውብ የሚውል ለመሆኑ ይህ እጅግ ያነሰው ማሳያ ነው። በዚያ የጦርነትና የመተላለቅ ዘመን ሰዎች ወደ ቀልባቸው እንዲመለሱ መገዳደልም አብቅቶ ሰላም እድል እንዲሰጠው የሚጠይቁ ድምፆችን አሳደው ከሚያወግዙ የግል ጣቢያዎች መካከል ኢቢኤስ ዋናው ነበር። እንዲያም ሆኖ እንደ ኢቲቪ ደረቅ እንደ ፋናም ሆምጣጣ አያደርገውም። ብዙ የሳቅ ሁካታ እየጨመረ ወይም እያስለቀሰ ያቀርበዋል። አሁንም ጥቂት ማሳያዎችን ፍለጋ የኢቢኤስ ላይብረሪ እንበርብር። በዚያ የመተላለቅ ዘመን ድምፃዊ ታሪኩ ጋንጋሲ ዲሽታጊና ጠመንጃ ጥለን እርጥብ ሳር እናንሳ፣ ድንጋይ ተሸክመን ሰላም ለማምጣት እንሞክር ብሎ በአደባባይ ደፈረ። ብልጽግናዎች ግን አበዱ። የወደድ ብልጽግናን ስልጣን ለማዳን ክትክታ ዱላ ያነሳ ሁሉ ታሪኩ ይገደልልን አለ። ከዚያም የኢቢኤስ ካሜራና አስተናጋጆች ፊት ቀርቦ ይቅርታ በል ተብሎ ተዋከበ። ሰላም ይሁን በማለቱ ለምን እንግደል አላልክም ብለው አስለቀሱት። 5 ጥይት ተኩሼ አንድ ሰው መግደል አያቅተኝም ያለው አትሌት ኃይሌ ገብረስላሴም ቀርቦ ዲሽታጊና ጠፍቷል ብሎ ወነጀለው። ከሰው ጋር መኖር ያስፈልገኛል። ሰው ስለሆንኩ ሰው አዝኖብኝ ደግሞ መኖር የኔ ትርጉም የለውም። ስለዚህ ለኢትዮጵያ ሰላም ነው የሚመኘው። አምን ብዬ እቀበላለሁ። በድያለሁ፣ ኢትዮጵያን ሕዝብ አሳዝኛለሁ። እግዚአብሔርና እነሱ ይቅር ይበሉ። እንግዲህ ዲሽታጊና እዛ መድረኩ ላይ ነው አይቼዋለሁ። ኦፍ ኮርስ ዲሽታጊና ጥፋቱ ለኔ አንድ ጥፋት አለው። ኦፍ ኮርስ እሱ የዘፈነው ዘፈን የሰላም ዘፈን ነው፣ የፍቅር ዘፈን ነው፣ አብሮ የመኖር ዘፈን ነው። ግን ያ ስፒች እዛ ቦታ መሆን የሌለበት አሁን እቺ ሀገር ወደ ተንሰዋ እየሄደች ነው። ኢቢኤስ የብልጽግናን ፕሮፓጋንዳ በረቀቀ መንገድ የሚያስተላልፈው እንዲህ ባለ መልኩ ብቻ አይደለም። የአገዛዙ ሹማምንት አብዝተው የሚወዱትን የራስ ምስልን በበጎ መልክ መሳልም ከፋናና ኢቲቪ በተሻለ ለመስራት የታተረ ነው። በአሁኑ ወቅት በአብዛኛው የአገሪቱ ሕዝብ በከተማም ሆነ በገጠር የብልጽግና ሹማምንት የሚታወቁት ጦረኛ፣ ገዳይ፣ አፈናቃይ፣ ሴት ደፋሪ፣ ዘራፊና ጨካኝ ተደርገው ነው። ኢቢኤስ ግን እነዚህን ሹማምንት አቅርቦ የማያስቅ ቀልድ እያስነገረ የሚጫወቱ ለሰው ቅርብና ቀላል ስራና አገር ወዳድ አድርጎ ያቀርባቸዋል። ወንጀላቸውንና በደላቸውን የሚያውቁት ገዢዎች፣ የጠላታቸውን መብዛት የማይዘነጉት ባለጊዜዎች በብዙ አጀብና ሰራዊት ተከበው እንደሚንቀሳቀሱ እየታወቀ በድንገት ወክ ሲያደርጉ መንገድ ላይ የሚገኙ አድርጎም ያቀርባቸዋል። በጣቢያው ላይ ከአንድም 2 ጊዜ የቀረቡት ከንቲባው አዳነች አቤቤ እዚህ ጋር ምሳሌ ናቸው። ወይኔ ጉድ! ማን እንዳገኘው ተመልከት። ለራስ ከንቲባ እንዴት ነው?
ሁሉ ሰላም እንደምን አላችሁ? እንትን ልቤ ራሱ ደነገጠ። አልጠበቅኩም። ደህና ነው? ደህና ስላገኘሁት በጣም ደስ ብሎኛል። እኔም ደስ ብሎኛል። በዚህ ሰዓት እርሶን አገኛለሁ ብዬ አላሰብኩም። እናንተም በዚህ ሰዓት መጥታችሁ እየጎበኛችሁ እያያችሁ እያደነቃችሁ ደስ ይለናል። ወይ በጣም ያውቁታል እኛም ፕሮግራም ያዩኛል። እኔ በሚገባ አዳነች አቤቤ የአዲስ አበባ ድሃዎችን ነቅለው የከተማዋን ነዋሪዎች በታትነው ማህበራዊና ኢኮኖሚያዊ ምስቅልቅል የፈጠሩ ከንቲባ መሆናቸውን የሚያውቅ ህዝብ በእኒህ ከንቲባ ትዕዛዝ የታሰረና ቤት ንብረቱን ያጣም ነዋሪ ራሱን እንዲጠራጠር በሚያደርግ መልኩ ለህዝብ የሚጠቅም ስራ ሌሊትም ቀንም ተግተው የሚሰሩ መሆናቸውን ለማሳየት እንዲህ ያለ ድራማ እየሰራ ይኖረው ኢቢኤስ ነው። እንኳን መንገደኛ ባለጉዳይ የማያገኛቸውን ከንቲባ በድንገት የሚገኙ በአዲስ አበባ ጎዳናዎችም ላይ ከወዲህ ወዲያ እያሉ የሚያድሩ አድርጎ ገጽታ ለመገንባት የተጋው ኢቢኤስ ብቻ በዚህ አላበቃም። ስቱዲዮ ድረስ ወስዶ ለዚያውን በምርጫ ቅስቀሳ ሰሞን በመዝናኛ ስም አቅርቦ የእሳቸውን መልካም ገጽታ ለማጎላመስ ተግቷል። ከንቲባዋ እንዲህ ባለ መልኩ 2 ጊዜ በብቸኝነት የቀረቡበት ሌላ የግል ሚዲያ ይቅርና የመንግስትም የለም። በጣም ኮሳተራል ምናልባት አንዳንድ እንደዛ ሲሉኝ እሰማለሁ። አንተ ብቻ አይደለም። እሺ እንደዛ ሲሉኝ እሰማለሁ። እቤቴ ሆነ ከስራ ውጪ ባሉ ቦታዎች እንደማንኛውም ሰው እጫወታለሁ፣ እስቃለሁ፣ ቀልድ እወዳለሁ፣ ደስ ይለኛል። ምንም የተለየ ነገር የለም። ስራ ቦታ ላይ ግን ስራ ነው። በቃ የሴፉ ፕሮግራም እንግዲህ የታወቀ ነው። ኃይለኛ ኦዲየንስ ነው ያለው። በጣም ሰፊ የሆነ ኦዲየንስ ነው ያለው። ኢቢኤስ ቴሌቪዥን ዋና የኦህዴድ ብልጽግና የፕሮፓጋንዳ ልሳንና የአገዛዙ ሜካፕ ነው የሚያስብለው በዚህ ጣቢያ ላይ የቀረቡት ባለስልጣናት የኦህዴድ ሹሞችና ምክትሎቻቸው የአማራ ብልጽግናዎች ብቻ ስለሆኑ አይደለም። ጣቢያው እንደ ኢቲቪና ፋና ከመንግስት በይፋ በጀት የሚመደብለት ባይሆንም የሚሰራው ግን ከእነዚያ የመንግስት ፕሮፓጋንዳ ልሳናት በላይ ስለሆነም ብቻም አይደለም። ህዝብ ሲፈናቀል፣ በርስ በርስ ጦርነት ሲያልቅ፣ አገር በውጭ ወራሪዎች ሲያዝ፣ አገዛዙ ይሁነኝ ብሎ አገርን ሲበድል አንዲት ዘገባ ላለመስራት የሚጠነቀቅም ነው። ከዚያ ይልቅ ጠቅላይ ሚኒስትሩ ትምህርት የማያስፈልግ መሆኑን እንዲሰብኩ እሳቸው ምጡቅ ዲፕሎማት በመሆናቸው ምክንያት አረቦችንና እስራኤሎችን ለማስታረቅ እንደሚሰሩ ወዘተ እንዲናገሩ ካሜራና ባለሙያ ያሰማራል። ጠቅላይ ሚኒስትር አብይ እንኳን በግል ሚዲያ በራሳቸው የብልጽግና ሚዲያዎችም ከአንድ ጊዜ በላይ ኤክስክሉሲቭ ቃለመጠይቅ ሰጥተው አያውቁም። በኢቢኤስ ግን 2 ጊዜ ተከስተዋል። ጠቅላይ ሚኒስትሩ በኢቢኤስ የሚቀርቡት እንደ ቴክኖሎጂ አዋቂ ሳይንቲስት፣ እንደ ዲፕሎማሲ ኤክስፐርት፣ ለሀገር አሳቢ ወታደር ሆነው ነው። በየተራ እናስታውሳቸው። ከዚህኛውን ጀምር። ስልክ የፈጠረው ቢል የት ትምህርት ቤት ተምሮ ነው የፈጠረው? ማን ያስተማረው? ስልክ ለመፍጠር እንዲህ አድርጎ ያስተማረው ማን ነው? አንስታይን ኢዝ ኢኳል ቱ ኤምሲ ስኩዌር ያለው በትምህርት ቤት ስላገኘው ነው? ታውቃለህ ደደብ ነው ልጅሽ እንደተባለ። ወይ ደግሞ ቢል ጌት በኮምፒውተር ፒኤችዲ ስላለው ነው ማይክሮሶፍት የፈጠረው? ወይ ስቲቭ አፕልን የፈጠረው ድሮፕ አውት አይደለም? አሊባባ ድሮፕ አውት አይደለም? ማን ነው ግራጁዌት አድርጎ ዲስራፕቲቭ የሆነ ነገር አሁን ላይ ያመጣው ብለህ ስታስብ ኦልሞስት የለም። አብዛኛው ኮሌጅ ድሮፕ አውት ነው ይሄንን ተአምር የሰራው አብዛኛው ሰው። እና በትምህርት አንድ መምህር ነግሮህ በሱ የምትፈጥር ከሆነ መምህር ለምን ነገር አይፈጥርም? ራሱ እንዲህ ብለው ያጣጣሉት ትምህርት ዛሬ በአገሪቱ ውስጥ የለም በሚባል ደረጃ ሆኗል። ሃይስኩሎች የጦር ካምፕ ሆነዋል። ዩኒቨርሲቲዎች እያዛጉ ነው። የዩኒቨርሲቲ ፕሮፌሰሮች የቀን ስራ ወደ መስራት ገብተዋል። እንደ ኢቢኤስ ያሉ ቴሌቪዥኖች የአገሪቱን ጠቅላይ ሚኒስትር አቅርበው እንዲህ ባለ መልኩ መማር ምን ያደርጋል በማለት ሁሉም እንደሳቸው 7ኛ ክፍል ላይ እንዲቆም የሚያደርገውን ፖሊሲ ያዋድዱ ነበር። ከዚህ በተጨማሪም ለአሜሪካ ሰልላለሁ፣ ለአሜሪካ እሞታለሁ ብለው የተናገሩትንና ግብፅ ድረስ ሄደው እናንተን በፍጹም አልጎዳም እያሉ ምለው በአገር ብሔራዊ ጥቅምና ደህንነት ላይ ለትውልድ የሚተርፍ መከራ ያሳቀፉት ጠቅላይ ሚኒስትር ኢቢኤስን ግን ሀገር ወዳድ ወታደር፣ አስታራቂ ዲፕሎማት፣ ለህዝብ አዛኝ መሪ አድርጎ ያቀርባቸው ነበር። የጠቅላይ ሚኒስትርነትን እንደማገልገል ነው ማለት የተለየ ግምት አልሰጠውም። ልጆቼ ገናን ከኔ ጋር ማሳለፍ ይፈልጋሉ። ቅድም እንዳየኸው ደግሞ የጎዳና ተዳዳሪዎችም ከኔ ጋር ማሳለፍ ይፈልጋሉ። እኔ ልጆቼ ብቻ አይደለሁም። ቢሮ እስካለው ድረስ ሁሉ ጊዜ እንደ ልጆቼ ብዬ ማስቀመጥ አልችልም። እዚህ ግቢ የባለቤቴ ሚና ከፍተኛ ነው። የአገዛዙና የኢቢኤስ ግንኙነት የረቀቀ ደግሞም ልብ ያልተባለ ነው።
ይህንን ሁሉ ለብልጽግናዎች ያደረገው ኢቢኤስ እሱስ በምላሹ ምን አገኘ የሚለውን ከመመልከታችን በፊት አሁንም ሌሎች አስረጆችን እናምጣ። በ2013 ዓ.ም ብልጽግና አብዛኞቹን ተቃዋሚዎቹን ያሰረበት፣ ጥቂቶቹንም የገደለበት፣ እንደገናም አገሪቱ ውስጥ የዓለም ብቻ ሳይሆን የክፍለ ዘመኑን ውድ ጦርነት የሚያካሄድበት ወቅት ነበር። በዚያን ወቅት ከአብንና ኢዜማ ጋር ሆኖ በብርቱካን ሚደቅሳ አሳላፊነት የደገሰውን የምርጫ ውሎ ይዞ ቀረበ። ሆኖም ዓለም አቀፍ መገናኛ ብዙሃን፣ የዲሞክራሲ ተቋማትና የሰለጠነው ዓለም መንግስታት የብልጽግናውን የምርጫ ድግስ የአገርን ችግር የሚያባብስና የማይረባ መሆኑን የሚናገሩበት ነበር። በዚህ ወቅት ኢቢኤስ ዋናዋን አሳላፊና የብልጽግና ሹም ብርቱካን ሚደቅሳን በመዝናኛ ዝግጅት ላይ አቅርቦ ተወዳጅ የአገር ባለውለታና ታይቶ የማይታወቅ ምርጫን የደገሱ ባለሟል አድርጎ ለህዝብ አቀረባቸው። ኮሮጆ ራሱ ይለያል ሲባል ስለዚህ ነው። ኮሮጆ የለም ጌታዬ። ምንድነው? የምርጫ የድምጽ መስጫ ሳጥን ይታያል። አክቹአሊ ገርማል። አቶ ደመቀም ምክትል ጠቅላይ ሚኒስትሩ በቀደምታ ኮሮጆ ይላሉ። እንዴት አይነት ነገር ነው? ገሪስ ነው። ኮሮጆ የለም ሳጥን እዚህ ነው ያለው። ቆይ እናቃጥለዋለን። ዝም በል ጉድ ቢፋን አይደል አሉ እዛ ተከምሯል። ይህ ዛሬ የጽንፈኞች መከማቻ፣ የጥፋት ኃይሎች መሰባሰቢያ ወዘተ እየተባለ የተነገረለት ኢቢኤስ ቴሌቪዥን አገዛዙን እያገለገለ ያለው በዚህ መልኩ ነበር። የጫረተ ፕሮፓጋንዳውን የሸሸው ተመልካች ኢቲቪንና ፋናን መመልከት እንዳቆመ የገባው ብልጽግና አውራ ባለስልጣናቱንና ዋና የጥፋት አጀንዳውን በሳቅ ጨዋታ አጅቦ በለቅሶና ሐዘን አጅሎ የሚያቀርበው በዚሁ ጣቢያ ላይ ነው። ለዚያም ነው ተመስገን ጥሩነህ ቦታው ድረስ ሄደው ኢቢኤስ የምመለከተው ቴሌቪዥን ነው ብለው ለራሱ ለኢቢኤስ የተናገሩት። ኢቢኤስ ያው ከማያቸው ከምከታተላቸው እንደ ቤተሰብ ከምናያቸው ጣቢያዎች አንዱ ነው። ለምሳሌ እንተዋወቃለን ወይ ፕሮግራም አሁን ዝም ብሎ የባልና ሚስት ጉዳይ አይደለም። አቶ ተመስገን ጥሩነህ በዚህ ቴሌቪዥን ላይ ቀርበው የተናገሩት ከኢቢኤስ ፕሮግራሞች እንተዋወቃለን ወይ የሚለውን ፕሮግራም እንደሚወዱት ነው። እርስዎ ከሚስቶ ጋር ብቻ ሳይሆን በምክትል ጠቅላይ ሚኒስትርነት ከሚመሩት ህዝብና መንግስቶ ጋር ሲተዋወቃሉ ወይ፣ የሚመሩትን አገርና ህዝብ ያውቁታሉ ወይ የሚሉትን ጥያቄዎች በጎንዮሽ አንስተን ወደ ዳንኤል ክብረት እንለፍ። ከዘመናችን ራስፑቲኖች ከአብይ ቄስ ሞገሲዎች ውስጥ ኢቢኤስን እንደ ዳንኤል ክብረት የተመላለሰበት የለም። በተለያዩ ፕሮግራሞች በቡናም በሻይም በቅዳሜም በሮብም ዝግጅቶች ቢያንስ 7 ጊዜ መቅረባቸውን ኢትዮ ፎረም ባደረገው መጠነኛ ዳሰሳ ተመልክቷል። ዳንኤል የቴሌቪዥን ጣቢያው ቤተኛ ከመሆናቸው ባሻገር መጽሐፋቸው በኢቢኤስ ተገዝቶ እንዲከፋፈልም ተደርጓል። እሳቸውም ከ2 ወራት በፊት ኢቢኤስ ስቱዲዮ ድረስ ሄደው ለዚህ ጣቢያ ያላቸውን ፍቅር ገልጸዋል። የአገዛዙን የጥፋት ተግባራት በማዋብ የሚያቀርበው ይህ ቴሌቪዥን ጣቢያ ለዚህ አገልግሎቱም ሽልማት ተበርክቶለታል። ይህም የሆነው በጠቅላይ ሚኒስትሩ ትዕዛዝ ነው። ባሳለፍነው ዓመት መጨረሻ የመንግስት ኮሚኒኬሽን ሚኒስቴር የፕሮፓጋንዳ ልሳናቱን ጦርነትና እልቂት የሚያውጅባቸውን ተቋማት አወዳድሮ ከዝንጀሮዎች መካከል ቆንጆ መርጦ ሊሸልም ድግስ ጣለ። የለገሰ ቱሉ ቢሮ ያተኮረው በዋናነት በመንግስት ይፋዊ በጀት በሚመሩት ላይ ነበር። እናም ኢቢኤስን ዘለለው። የኦህዴድ ብልጽግናዎች ግን ይህን በቀንም በማታም እየሄዱ የሚያወሩበት በጥፋታቸው ዘመንም ከጎናቸው የቆመ ቴሌቪዥን አለመካተቱ አልጣማቸውም። እናም ጠቅላይ ሚኒስትሩ ኢቢኤስ የመንግስት ሚዲያ ባይሆንም ልዩ ተሸላሚ ይደረግ ብለው ዝግጅቱ ሊካሄድ ጥቂት ሰዓታት ሲቀሩ ተካተተ። ከቴሌቪዥኑ ባለቤቶች አንዱ የሆኑት አቶ አማን ፍስሐ ጽዮንም በድግሱ ላይ ተገኝተው የመንግስት ባትሆንም መንግስትን አገልግልሃልና ልዩ ተሸላሚ ነህ በሚል የቀረበላቸውን ስጦታ ከጠቅላይ ሚኒስትሩ ተቀበሉ። እሳቸውም 15 ዓመት ሙሉ ስንሰራ እንዳሁን አልተከበርንም አሉና ለሸላሚዎቻቸው መወደሳቸውን አቀረቡ። ለ15 ዓመት ሙሉ ተክተን ስንሰራ ቆይተናል እና በዚህ 15 ዓመታችን ውስጥ አንድም ሪኮግኒሽን አግኝተን አናውቅም እና ለኛ እንደ ሚዲያ በጣም አበረታታች የሆነ ሪኮግኒሽን ነው። የቴሌቪዥን ጣቢያው ቤተመንግስቱ ወለል ብሎ የተከፈተለት፣ ባለስልጣናቱ ሄደው የሚጎበኙት ደግሞም የሚያደንቁት፣ እሱም ነውራቸውን እየኳለ የአገርን ህዝብ በእነሱ ሳቅ እያጀለ በማቅረቡ ያገኘው እውቅና ብቻ አልነበረም። ጎን ለጎን የሚያጋብሳቸው አያሌ ኢኮኖሚያዊ ጥቅሞችም አሉት። መንግስታዮቹ ኢትዮ ቴሌኮምና ንግድ ባንክ እያንዳንዳቸው በ10 ሚሊዮኖች ከፍለው በዚሁ ጣቢያ ውስጥ የአየር ሰዓት እንዲገዙ ተደርገዋል። የእነዚህ ተቋማት ዝግጅት ባለቀን የጣቢያው ዜናዎች ከ26 ደቂቃ እንዳያልፍ ይደረጋል። ሁሉም በመንግስት ሚዲያ ላይ ማስታወቂያ ያስነገሩ የመንግስት ተቋማት ኢቢኤስም ላይ እንዲያስተላልፉ ይደረጋሉ። ንብረትነቱ የጠቅላይ ሚኒስትር አብይ እንደሆነ የሚነገርለትን ኦቪድ የተባለውን ድርጅት ማስታወቂያዎችም ያስተላልፋል። በዚህ ጉዳይ ላይ አስተያየቱን የተጠየቀ አንድ የቴሌቪዥን ጣቢያው ባልደረባ ኦቪድን በተመለከተ ሁሉንም እንቅስቃሴዎቹን ሽፋን እንሰጥ ዘንድ የሚያስገድደን የቢዝነስ ግንኙነት አለ ካለ በኋላ ባለቤቶቹ በዚህ ድርጅት ላይ ድርሻ ሳይገዙ እንዳልቀረ ይገምታል። በ2014 ዓ.ም ሚያዝያ ወር ላይ የአገሪቱን የግልና የመንግስት ሚዲያዎች
በቤተ መንግስት የሰበሰቡት ጠቅላይ ሚኒስትር አብይ ከኢቢኤሱ ባለቤት አማን ፍሳጽዮን ጋር ጂም ቤት ውስጥ አብረው ይሰሩ እንደነበር ከጠቀሱ በኋላ ሁሉም የሚዲያ ባለቤቶች እንደ አማን ከመንግስት ጋር ተቀራርበው መስራት እንደሚገባቸው መክረው ኢቢኤስና አገዛዙ ያላቸውን ዝምድና በገደምዳሜም ቢሆን ገልጸዋል። ከኢቢኤስ ጋር የጥቅም ትስስር ያለው ብልጽግና አሁን የጽንፈኞች መጠራቀሚያ ከወንጀለኞችም ጋር የሚሰራ ወዘተ በሚል ተከሷል። የዚህ ምክንያት ምናልባት አገዛዙ ይህንንም ጣቢያ ልክ ሌሎቹን አጋሮቹን መርጦ እንደጣለው ተጠቅሞም እንደወረወረው ሁሉ ሊጥለው ሊሆን ይችላል። ወይም የቴሌቪዥን ጣቢያው ባለቤቶች በአገሪቱ ያላቸውን ሀብት ወደ ጥቂት የአገዛዙ ሰዎች ለማዛወር ተፈልጎ ሊሆን ይችላል። አሊያም የቴሌቪዥን ጣቢያውን የእኛና አድርገው ብለው የሚያስቡ ሰዎች ካሉ ይጠቀልሉት ዘንድ መንገድ ለመክፈት ይሆናል የሚለው መላምት አንዱ ነው። የሆነው ሆኖ በአገሪቱ ውስጥ ሁሉ ነገር ቀውስ ሲካሄድ፣ ኑሮ ሲባባስ፣ ዜጎች ሲያልቁ፣ ሴቶች ሲደፈሩ አልሰማም አላይም ብሎ የአገዛዙን ባለስልጣናትና ውሏቸውን እየኳለ እያሳቀ የሚያቀርበው ኢቢኤስና ብልጽግና እንዲህ ያለ ግንኙነት ያላቸው ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።